የሚመስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረን ጋር ማጥለያ ያለኝ የወንፊት እሱ ላይ አደርገዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋር አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው ሌላም ውዶች ስለምጠቀም ማለት ነው። በጣም ብዙ እንዳይሆንብኝ ግማሹን አቮካዶ ትንሽ ነው የምጠቀመው። ዛሬ የምጠቀመው በጣም አንዴ ተጠቅሜው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉሬ ትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይሄን ደግሜ የምሰራው ማለት ነው። ኦሊቭ ኦይል ነው የምጨምረው። ኤክስትራ ቨርጂን ኦሊቭ ኦይል ተጠቀሙት ውዶች፣ በጣም ቤስት ነው። ብቻውን ራሱ በጣም ለፀጉር ይጠቅማል። ጥሩ እንደ ቅባት ነው። የደረቀ ፀጉር በተለይ የሆነ ሞይስቸራይዝ ያደርጋል፣ እንትን እንዳይቆራረጥ እንዳይበጠስ ያደርገዋል፣ ይረዳዋል። እና በተለይ በእርጥብ ፀጉር ላይ ሲቀባ ማለት ነው። እዚህ ጋር ደግሞ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ። እንግዲህ ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። የወዶቼ በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለፀጉር። እንግዲህ ለዛሬ ይሄን ነው የሚመስለው የጨመርኩት። አንድ የተቀባሁትና በዚህ እንትን ላይ ያየሁት ምንድነው ሁሉም ጥሩ የራሳቸው የሆነ ጥሩ ኒውትሪሽን ያላቸው እንደሆኑ ስላወቅኩ ነው ሚክስ ያደረኩትና አንድ ጊዜ ስገባው ምንድነው ፀጉሬ ላይ ያየው ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማረግ በፊት ዊክ ደካማ ነበርና እንደዚህ አይነት ነገር ስላየውበት ነውና ፀጉሬ ሳበጥረው የሚሰበራለውና የሚሰባበረው መውጣቱን ሲያቆም ስላየሁት ነው ደግሜ ይሄን የተቀባሁት ማለት ነው ወዶች። እንግዲህ ይሄን ይመስላል። ይሄንን አንድ ላይ አዋህደዋለሁ ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ እንዲዋሃድ ማሽኑ ላይ ኦን አድርጌ አስቀምጠውና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጨዋለን ማለት ነው። ትንሽ ወፈረ መሰለኝ ማሽኑ ሊያዋህደው አልቻለም እና ትንሽ ኤክስትራ ቨርጂን ኦይል ኡላው ላይ ጨምሬበታለሁ እንደዚህ ማለት ነው። ናይስ ቲክ ይሆን ክሪም ለፀጉር አቮካዶ በቅቤ በማር እና ቨርጂን ኦይል በጣም ቤስት ነው። መክሩት። በጣም ነው የምትወዱት። ፀጉር መርዘም ብቻ ሳይሆን ፀጉር አጭር ሆኖ ግድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር ያልተበጣጠሰ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር እጅግ በጣም ውበት አለው። ፀጉራችሁ ስትሰሩት ካውያ የፈለጋ ሹሩባ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር። የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ውዶችዬ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው። ይህን ይመስላል። ሀሳብ አስተያየት ለምትሰጡኝ ለምትደግፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው እላለሁኝ። መልካም ጊዜ። ባይ ባይ።
የዛሬው ቅቤ በትንሽዬ በጁስ መፍጫ ነው የምጠቀመው ቶሎ ለማውጣት እና በትንሹ ለመስራት ስለፈለኩ ማለት ነው። ያው ቺክን ክሪም ነው። እስቲ ቅቤን ከአቮካዶ ጋር ደግሞ ቀላቅለን እናዋለን እንደሚመስል። ዛሬ ትሪትመንት አንዱ ቅቤ ነው። እንግዲህ ቺክን ክሪም ቅቤ የምናወጣበት ክሪም ነው። እንግዲህ ዛሬ በትንሹ ሳላበዛ በትንሹ ነው ቅቤ የሚሰራው ማለት ነው። ይሄው እንደምን ይመስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረን ጋር ማጥለያ ያለኝ የወንፊት እሱ ላይ አደርገዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋር አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው ሌላም ውዶች ስለምጠቀም ማለት ነው። በጣም ብዙ እንዳይሆንብኝ ግማሹን አቮካዶ ትንሽ ነው የምጠቀመው። ዛሬ የምጠቀመው በጣም አንዴ ተጠቅሜው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉሬ ትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይሄን ደግሜ የምሰራው ማለት ነው። ኦሊቭ ኦይል ነው የምጨምረው። ኤክስትራ ቨርጂን ኦሊቭ ኦይል ተጠቀሙት ውዶች፣ በጣም ቤስት ነው። ብቻውን ራሱ በጣም ለፀጉር ይጠቅማል። ጥሩ እንደ ቅባት ነው። የደረቀ ፀጉር በተለይ የሆነ ሞይስቸራይዝ ያደርጋል፣ እንትን እንዳይቆራረጥ እንዳይበጠስ ያደርገዋል፣ ይረዳዋል። እና በተለይ በእርጥብ ፀጉር ላይ ሲቀባ ማለት ነው። እዚህ ጋር ደግሞ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ። እንግዲህ ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። የወዶቼ በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለፀጉር። እንግዲህ ለዛሬ ይሄን ነው የሚመስለው የጨመርኩት። አንድ የተቀባሁትና በዚህ እንትን ላይ ያየሁት ምንድነው ሁሉም ጥሩ የራሳቸው የሆነ ጥሩ ኒውትሪሽን ያላቸው እንደሆኑ ስላወቅኩ ነው ሚክስ ያደረኩትና አንድ ጊዜ ስገባው ምንድነው ፀጉሬ ላይ ያየሁት ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበርና እንደዚህ አይነት ነገር ስላየሁበት ነውና ፀጉሬ ሳበጥረው የሚሰበራለውና የሚሰባበረው መውጣቱን ሲያቆም ስላየሁት ነው ደግሜ ይሄን የተቀባሁት ማለት ነው ወዶች። እንግዲህ ይሄን ይመስላል። ይሄንን አንድ ላይ አዋህደዋለሁ ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ እንዲዋሃድ ማሽኑ ላይ ኦን አድርጌ አስቀምጠውና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጫዋለን ማለት ነው። ትንሽ ወፈረ መሰለኝ ማሽኑ ሊያዋህደው አልቻለም እና ትንሽ ኤክስትራ ቨርጂን ኦይል ላዩ ላይ ጨምሬበታለሁ እንደዚህ ማለት ነው። ናይስ ቲክ ይሆን ክሪም ለፀጉር አቮካዶ በቅቤ በማር እና ቨርጂን ኦይል በጣም ቤስት ነው። መክሩት። በጣም ነው የምትወዱት። ፀጉር መርዘም ብቻ ሳይሆን ፀጉር አጭር ሆኖ ግድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር ያልተበጣጠሰ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር
እጅግ በጣም ውበት አለው። ፀጉራችሁን ስትሰሩ ካውያ የፈለጋ ሹሩባ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር። የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ውዶቼ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው። ይህን ይመስላል። ሀሳብ አስተያየት ለምሰጡኝ ለምደግፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው እላለሁኝ። መልካም ጊዜ። ባይ ባይ። የዛሬው ቅቤ በትንሽዬ በጁስ መፍጫ ነው የምጠቀመው ቶሎ ለማውጣት እና በትንሹ ለመስራት ስለፈለኩ ማለት ነው። ቲኪን ክሬም ነው። እስቲ ቅቤን ከአቮካዶ ጋር ደግሞ ቀላቅለን እናዋለን እንደሚመስል። ዛሬ ትሪትመንት አንዱ ቅቤ ነው። እንግዲህ ቲኪን ክሬም ቅቤ የምናወጣበት ክሬም ነው። እንግዲህ ዛሬ በትንሹ ሳላበዛ በትንሹ ነው ቅቤ የሚሰራው ማለት ነው። ይሄው እንደምን ይመስል ትንሽ ቅቤ ሰርቻለሁ። የሚቀጥለውን ሲያብረን ጋር ማጥለያ ያለኝ የወንፊት እሱ ላይ አረጋዋለሁ። እንደዚህ ሲሆን ጥሩ ሆኖ ውሃው ጥፍፍ ብሎ ይወጣል ማለት ነው። እንግዲህ ውዶች አሁን የማደርገው ቅቤውን ከሰራው በኋላ እዚህ ጋር አቮካዶ አለኝ። አቮካዶ ትንሽ ነው የምፈልገው ሌላም ውዶች ስለምጠቀም ማለት ነው። በጣም ብዙ እንዳይሆንብኝ ግማሹን አቮካዶ ትንሽ ነው የምጠቀመው። ዛሬ የምጠቀመው በጣም አንዴ ተጠቅሜው ድንገት ሳይ ውጤቱን ቆንጆ ስለሆነ እስቲ የፀጉር ትክነሱ ትንሽ ጥሩ እየሆነ ስለሆነ ስላየው ነው ይሄን ደግሜ የምሰራው ማለት ነው። ኦሊቭ ኦይል ነው የሚጨምረው። ኤክስትራ ቨርጂን ኦሊቭ ኦይል ተጠቀሙት ውዶች፣ በጣም ቤስት ነው። ብቻውን ራሱ በጣም ለፀጉር ይጠቅማል። ጥሩ እንደ ቅባት ነው። የደረቀ ፀጉር በተለይ የሆነ ሞይስቸራይዝ ያደርጋል፣ እንትን እንዳይቆራረጥ እንዳይበጠስ ያደርገዋል፣ ይረዳዋል። እና በተለይ በእርጥብ ፀጉር ላይ ሲቀባ ማለት ነው። እዚህ ጋር ደግሞ ቅቤ የሰራሁት ቅቤ ቅቤ ብቻውን መቀባት ቀረ። እንግዲህ ከተለያዩ ከሚጠቅሙ ነገሮች ጋር እያደረግን ነው የምንቀባው። የወዶቼ በቀጣይ ደግሞ የሚጀምረው ማር ነው። ማር በጣም ቤስት ቆንጆ ትሪትመንት ነው ለፀጉር። እንግዲህ ለዛሬ ይሄን ነው የሚመስለው የጨመርኩት። አንድ የተቀባሁትና በዚህ እንትን ላይ ያየሁት ምንድነው ሁሉም ጥሩ የራሳቸው የሆነ ጥሩ ኒውትሪሽን ያላቸው እንደሆኑ ስላወቅኩ ነው ሚክስ ያደረኩት። እና አንድ ጊዜ ስገባው ምንድነው ፀጉሬ ላይ ያየው ትንሽ የመፋፋት ፀጉሬ የመብዛት ትንሽ ጠንከር የማድረግ በፊት ዊክ ደካማ ነበርና እንደዚህ አይነት ነገር ስላየሁበት ነውና ፀጉሬ ሳበጥረው የሚሰበራለውና የሚሰባበረው መውጣቱን ሲያቆም ስላየሁት ነው ደግሜ ይሄን የተቀባሁት ማለት ነው ወዶችዬ። እንግዲህ ይሄን ይመስላል። ይሄንን አንድ ላይ አዋህደዋለሁ ማለት ነው። በእንትን ላይ ማሽን ላይ አድርጌ ያው እንትለዋለሁ
እንዲዋሃድ ማሽኑ ላይ ኦን አድርጌ አስቀምጠውና እንግዲህ ሲዋሃድ ደግሞ ያለው እናያለን። ማሽኑ ላይ አድርገን እንፈጨዋለን ማለት ነው። ትንሽ ወፈረ መሰለኝ ማሽኑ ሊያዋህደው አልቻለም እና ትንሽ ኤክስትራ ቨርጂን ኦይል ላይ ጨምሬበታለሁ እንደዚህ ማለት ነው። ናይስ ቲክ የሆነ ክሪም ለፀጉር አቮካዶ በቅቤ በማር እና ቨርጂን ኦይል በጣም ቤስት ነው። መክሩት። በጣም ነው የምትወዱት። ፀጉር መርዘም ብቻ ሳይሆን ፀጉር አጭር ሆኖ ግድ ኳሊቲ ያለው ጥሩ የሆነ የፋፋ ፀጉር ያልተበጣጠሰ እንደገና ደግሞ ዊክ ያልሆነ ይሄ እየደከመ ያልሆነ ሲሆን ፀጉር እጅግ በጣም ውበት አለው። ፀጉራችሁ ስትሰሩት ካውያ የፈለጋ ሹሩባ ምንም ነገር ተሰሩት እና በጣም ነው የሚያምረው ፀጉር። የግድ ውብ ፀጉር ለመባል ረጅም ብቻ መሆን የለበትም እና ውዶቼ በእውነት ተጠቀሙት። በጣም ቆንጆ ትሪትመንት ነው። ይህን ይመስላል። ሀሳብ አስተያየት ለምሰጡኝ ለምደግፉኝ በሙሉ እጅግ በጣም አመሰግናለሁኝ። እንግዲህ ይህን ትሪትመንት ብዙ ጊዜ ቅቤ ብቻውን ስለምንቀባው በእንደዚህ መልኩ ብንጠቀመው ጥሩ ነው እላለሁኝ። መልካም ጊዜ። ባይ ባይ።